ካናዳ አንከባላ ሳትመቸው የገባ ሰውዬ ስለ አውሮፓ ላይፍ ልናገር ይላል ወጥቶ። ካናዳ አፈር ቀድሜ ስታስገባው በቃ መኖር አቅቶት አስታውሳለሁ። የሆኑ አበሻ ሬስቶራንት እና በቃ እዚህ ስራ ሲሉት እዛም መስራት አልቻለም ነበር። አዶናይ እዛ እንኳን ስራ ተብሎ ወራኪንግ እንዴና አዶናይ እዛ ራሱ ተቀጥረ ስራ ተብሎ በቃ ምንም መስራት አቅቶት በቃ መስራት አሳብዶት። ለምን? ጥሩ ቤተሰብ ነው ያሳደገው፣ ሀብታሞች ናቸው፣ ጥሩ ገንዘብ አለው ፋሚሊ። ገንዘብ ባይኖረው አዶናይ ኢትዮጵያ ገብቶ ምን ማድረግ ይችል ነበር? ምን ማድረግ ይችላል? አሜሪካ ማለት 12 ሰዓት ትሰራለህ፣ 16 ሰዓት ትሰራለህ፣ ላይፍ የሚባል የለም እንትን የለም እያለ ይነግራቸዋል። ላይፍ ያለው ኢትዮጵያ ነው። አንድ እንጀራ በ50 ብር እየገዛ ላይፍ ኢትዮጵያ ነው። ኢትዮጵያ እኮ ከኑሮ ውድነት የተነሳ አንድ እንጀራ ለኔ መስታወቴ ነው፣ ክፉም ደጉንም የሚያሳየኝ ነው የሚባልባት ሀገር ናት። ኢትዮጵያ ነው ኑሮ ያለው። ኢትዮጵያ ኑሮ እውነቴን ነው። የሀብታም ልጅ ባትሆን ቤተሰቦች ባይኖራቸው አዶናይ ኢትዮጵያ ገብተህ ሆምለስ ነበር የምትሆነው። አሁንስ የምትሰራው ነገር አለ?